ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው የተጻፈ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። በጣም ተገረምኩ። እሱ ብቻ አይደለም፣ እኔ ለምን የማንቸስተር ደጋፊ አልሆንኩም ብዬ ጠየቅኩት። ባይዘው ያው እኔም ደረቅ ነኝና ጠይቃለሁ። ሲቲ ደጋፊ ነኝ ስላለ አልተውም። ዓለም ላይ ብዙ የማንቸስተር ደጋፊ የአርሰናል ደጋፊ አለና ለምን የማንቸስተር ደጋፊ ወይ የአርሰናል ደጋፊ አልሆንኩም ብዬ ጠየቅኩት። እንደዚህ አለኝ ኢየሱስ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። በማንቸስተር እነሱ የሰይጣን ቡድን ናቸው። ሰይጣን ነው የሚያመልኩት። አረማቸውን ተመልከት አለ። እነሱ አረማ ላይ ያለው የሰይጣን ምልክት ነው። ሰይጣን በእነሱ ስም ይመለካል አለ። ሲቲ ይመቸኛል አለ። እንደዚህ ነው ኖርማል ያለው ነው የምነግርህ። የእውነትን ነው የምላችሁ። ይሄ ውሸት የሚያወራ ከሆነ እግዚአብሔር እቺን ቀን አያሳድር። ዛሬ ቀኑ ምንድን ነች? ዛሬ እሁድ ነው። ዛሬ ጨዋታ አለ። የእውነትን ነው የምላችሁ። እቺን ቀን እግዚአብሔር አያሳድረኝ፣ እኔን በሞት ያንሳ። የሲቲ ደጋፊ ነኝ ብሎኛል። እኔ ኳስ አያለሁ ብሎኛል። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርጌ ብዙ ሰዎች እየተሳደባችሁ ነበር እና በቪዲዮ እመጣለሁ ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንቡ። እሱ ብቻ አይደለም። እሺ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ በመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። ግን ኢየሱስ ኳስ ያያል። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ዛሬ የሲቲና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። ሼር አድርጋችሁ ለሲቲ ደጋፊዎች አድርሱልኝ። ጌታ ራሱ ነው የነገረኝ። የእውነቱን ነው የምላችሁ። ስለዚህ ኢየሱስ ኳስ ያያል። ማስረጃ ከመጽሐፍ ቅዱስ ካላችሁ ይኸው እሱ የነገረኝ ነው። ኢዮብ 28:24ን ግቡና አንብቡ። እኔ ይመለከታሉ አያለሁ ብሎኛል። እና ምን ትላላችሁ እናንተ? የማን ደጋፊ ናችሁ? እስኪ ያሳውቁ። እኔም ባይዘው